በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 4 በዚህች ቀን ከ72 አርድእት አንዱ ሐዋርያ የከበረ አጋቦስ በሰማዕትነት አረፈ። ይህም ቅዱስ ጌታችን ከመረጣቸውና ይሰብኩ ዘንድም ከመከራው በፊት ከላካቸው ከ72 አርድእት ውስጥ ነው። በጽርሐ ጽዮንም አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር ስጦታውን ተቀብሏል። እግዚአብሔርም የትንቢትን ሀብት ሰጠው። ስለርሱ በሐዋርያት ሥራ መጽሐፍ እንደተናገረ የቅዱስ ጳውሎስን መታጠቂያ አንስቶ ራሱ እግሮቹን አሰረባትና የዚህችን መታጠቂያ ባለቤት በኢየሩሳሌም አይሁድ እንዲያስሩታል ላለ መንፈስ ቅዱስ ብሎ ትንቢት ተናገረ። ትንቢቱም ተፈጸመች። ከዚህም በኋላ ሕይወት በሆነ በወንጌል ትምህርት ሊያስተምር ከሐዋርያት ጋር ወጣ። እያስተማረና ቀና የሆነ የእግዚአብሔርንም መንገድ እየመራ ብዙ አገሮችን ዞረ። ከአይሁድና ከዮናናውያንም ብዙዎችን የክብር ባለቤት ወደ ሆነ ወደ ጌታችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቅን ሃይማኖት አስገባቸው። በከበረች በክርስትና ጥምቀትም አነጻቸው። ቅናትን የተመሉ አይሁድም ብቻውን በኢየሩሳሌም በድንገት ያዙትና ታላቅ ግርፋትንም ገረፉት። ከዚህም በኋላ በአንገቱ ገመድ አስገብተው እስከ ከተማ ውጭ ጎትተው በዚያም ነፍሱን እስካሳለፈ ድረስ በድንጋይ ወገሩት። በዚያንም ጊዜ ከሰማይ ብርሃን ወርዶ በስጋው ላይ እንደምሰሶ ተተከለ። ወደ ሰማይም ደርሶ አሕዛብ ሁሉ ወደ እርሱ ሲመለከቱ ነበር። እግዚአብሔርም የአንዲት አይሁዳዊት ሴት ልቦናዋን ገለጠላት። እርሷም በውስጧ ሽንገላና ቅናት ጠብ የሌለባት ናት። የኦሪትንም ሕግ የምትጠብቅ ነበረች። እርሷም ይህን ብርሃን አይታ ይህ ሰው እውነተኛ ነው አለች። ያን ጊዜም በላያ ብርሃን ወረደ። እንዲህ ብላም ጮኸች፣ እኔ በቅዱስ አጋቦስ ፈጣሪ የእግዚአብሔር ልጅ በሆነ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ የማምን ክርስቲያን ነኝ። እግዚአብሔርንም ከፍ ከፍ እያደረገች ስታመሰግነው በድንጋይ ወገሯት። ነፍሷንም በእግዚአብሔር እጅ ሰጠች። ለእግዚአብሔርም ምስጋና ይሁን። እኛንም በሐዋርያው ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአጋቦስ ማርዴተ ክርስቶስ ዋሕድ አመወገርዎ ባይባን ወቀተልዎ አይሁድ ተተክለ ብርሃን በአምሳለ አምድ መልልተ ስጋሁ ቅድመ ጉዋን በአብድ እስከ አይሁዳዊ ተመይጠት ወአምነት በወልድ። በዚህችም ቀን በምግባር ፍጹም የሆነ ተጋድሎውም የበዛ አባ ዘካርያስ አረፈ። እርሱንም ነፍሱ ከስጋው በምትለይ ጊዜ አባ ሙሴ ወንድሜ ሆይ ምን ታያለህ አለው። እርሱም ለእኔስ ዝምታ ይሻለኛል አለ። ነፍሱም ስትወጣ አባ ኤስድሮስ ሰማይ ተከፍቶ አየ። ልጄ ዘካርያስ ሆይ የመንግሥተ ሰማያት በር ተከፍቶልሃልና ደስ ይበልህ አለው። በእንዲህም ያለ ሁኔታ አረፈ። በረከቱም ከእኛ ጋር ትኖር ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። ሰላም ለዘካርያስ በአሲስ አለመከሃ ዘሃሎ ትሩፈ ምግባር ዘኮነ ወፍድፉደ በተጋድሎ ጊዜ ጸአታ ለነፍሱ ዘይረይ ለዘተሳሎ እምነቢብ አርምሞ ይሄይ ሲቤሎ እስመ ወዳሴ ሰብ ጸላ ዘያማስን ኩሎም።